የተወሰናችሁ ሰዎች ከማለዳችሁ ላይ ጥቂት ደቂቃዎችን ወይም በዛ 1 ሰዓት ለእግዚአብሔር በመስጠት ሕይወታችሁን በሙሉ ከእግዚአብሔር እጅ በብዙ ትርፍ ትቀበላላችሁ። ታውቃላችሁ፣ በማለዳ አለመጸለይ፣ በማለዳ ሳይጸልዩ ዝም ብሎ መኖር አዋቂነት አይደለም፣ ሞኝነት ወይ ደግሞ መቅበዝበዝ ነው። ከእግዚአብሔር ጋር የሚራመዱ ሰዎች ውጤታቸውን ከእግዚአብሔር ጋር የተራመዱ ሰዎች ያሉ ውጤት ይሆናል። እንዲሁም የሄዱ ሰዎች ግን እንዲሁ የባከኑ ሰዎች ይሆናል። መጽሐፍ ቅዱስ ሁላችንም እንደ በግ ተቅበዝብዘን ጠፋን። እንደ በግ ያለበት ምክንያት በጎች የሚሄዱበትን አያውቁም፣ ብልጦችም አይደሉም። የሚሄዱበትን ያለ ዕቅድ በግምት የሚሄዱ ሰዎች ናቸው። ስለዚህ እናንተ እንደ በጎች ዝም ብላችሁ የምትሄዱ ሳትሆኑ ከእግዚአብሔር ጋር የምትሄዱ ሰዎች ናቸው። ዳዊት ወጣና ወደ እግዚአብሔር ፊት እንደዚህ ያለ፣ በማለዳም ድምፄን ትሰማለህ፣ በማለዳም እጠብቅሃለሁ አለ። በማለዳ እጠብቅሃለሁ። እግዚአብሔር በመንገድ ላይ እንድትወጣ እጠብቃለሁ። ደጆቼን እንድትከፍት እጠብቃለሁ። በሮቼን እንድትከፍት እጠብቃለሁ። በቀኔ ውስጥ አንተ ስትሆን እንጂ እኔ ስሆን መኖር አልችልም። ውጤቴም እንደዛው የኔን ያክል ብቻ ይሆናል። ከአንተ ጋር ከሆንኩ ግን፣ ከአንተ ጋር ከተራመድኩ፣ አንተ በምትወጣበት ከወጣው ውጤቴ ከአንተ ጋር እኩል ይሆናል። እንደዛ ነው ዳዊት የሚረዳውና ዳዊት ለረዥም ዘመናት ዙፋኑ የጸናው ከእግዚአብሔር ጋር ዕለት ዕለት በምህረትና በቸርነት የተሞላ ቀን አለ። ስለዚህ እግዚአብሔር መከናወንን፣ ምህረትን፣ ክብርንና ታላቅነትን፣ ስኬትን በዚህ ቀን እንዲሰጣችሁ ማለዳዎቻችሁ ላይ ለእግዚአብሔር ቀናችሁን አሳልፋችሁ ስጡና ምሽቶቻችሁ ላይ በብዙ ምስጋና ትመለሳላችሁ። ወደ ጸሎት እንሂድ። እግዚአብሔር አምላክ ሆይ በዚህ ሰዓት በማለዳ ወደ አንተ መጥቻለሁ። በጌታ በኢየሱስ ስም እግዚአብሔር ሆይ ከአንተ ጋር መሄድ፣ ከአንተ ጋር መራመድ፣ ከአንተ ጋር መውጣት፣ ከአንተ ጋር መግባት ስኬት ነው። አንተን መጥራት፣ አንተን ማለት የሞኞች ስራ አይደለም፣ ይልቁንስ የጠቢባን ስራ። እግዚአብሔርን በመንፈሱ የሚያውቁ፣ እግዚአብሔርን በቸርነቱና በምህረቱ የተረዱ ሰዎች ጠቢባን፣ እግዚአብሔር የወደዳቸው የመሰከረላቸው የታደሉ ሰዎች ናቸው። ከነዛ እቆጠር ዘንድ ቸርነትህና ምሕረትህ በዝቶልኛል፣ እናመሰግናለሁ። በጌታ በኢየሱስ ክርስቶስ በጸሎት እንድንተጋ ከአንተ ጋር እንድንሆን ስላገዝከን በዚህ ሰዓት እችን እድል እንኳን ስለሰጠህን ከክብርህና ከምሕረትህ የተነሳ ነውና አንተ ታላቅ አምላክ ሆይ ስምህ የተባረከ ይሁን። ስለበዛው ቸርነትህ፣ ስለበዛው አዋቂነትህ፣ ስለበዛው ምሕረትህ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተገለጠና የተራቆተ ነው እንደሚል አንተ ፊት የተራቆትን ሕይወታችን የተገለጠ የምንሰራውን ሁሉ የሚታይ የምናስበውን አስቀድመህ የምታውቅ አቤቱ መረመርከን አወከኝም፣ ሐሳቤንም አስቀድመህ አስተዋልክ ብሎ መዝሙረኛው ዳዊት እንደተናገረ አቤቱ አዋቂ ነህ፣ ስም የተባረከ ይሁን። የምታውቀውን ሕይወታችንን ከአንተ ለመደበቅ በማለዳ ባለመምጣት አንሸሸግም። ይልቁንስ የምታውቀን አንተ፣ የምትምረን አንተ፣ የምትፈውሰን አንተ፣ የምታሳካን አንተ። እግዚአብሔር ሆይ በሮቻችንን የምትከፍት አንተው፣ እድሎቻችንን የምታሳካ አንተ፣ አዳዲስ ሀሳብ እየሰጠህ የምትባርከን እግዚአብሔር ሆይ እየመራህን ምሬትን በየማለዳው እየለቀቅ ነገሮቻችንን የምትባረክ አንተ ነህ። ስም የተባረከ ይሁን። በማለዳ ቀድሞ ከሚራገሙ፣ በማለዳ ቀድመው ከሚወጡ እግዚአብሔር አምላክ ሆይ ከደጋሚ ከመተተኛና ከሌሊት ግርማ ከቀትር ፍላጻና ጨለማ የምትጠብቀኝ የምትጋርደኝ አንተ ነህ። እኔ ደግሞ ድምፃቸውን ሊያሰሙ ሊያመሰግኑ በሌሊት ቀድሞውን ከሚወጡ ወፎች ቀድሜ እግዚአብሔር ሆይ አንተን አመሰግናለሁ፣ አንተን አከብራለሁ። ወፎች በድምፃቸው በመዝሙራቸው ያመሰግነዋል። አዕዋፋት ሁሉ አንተን ያከብራሉ። አንደበት ያለኝ በአምሳሌ የፈጠርከኝ እግዚአብሔር ሆይ በዚህ ማለዳ ስምህን እባርካለሁ። በኢየሱስ ስም ተባረክ። በሕይወቴ ውስጥ ጌታ ነህ፣ በመንገድ ላይ ጌታ ነህ። ጌታ ማለት አለቃ ማለት ብቻ ሳይሆን ባለቤትም ጭምር ነውና የሕይወቴ ባለቤት አንተ ነህ። በኢየሱስ ስም የተባረከ ይሁን። አሳካኝ ዛሬ በዚህ ቀን፣ አከናውነኝ ዛሬ በዚህ ቀን። የተስፋ ቃሎችን ፈጽም በዚህ ማለዳ በኢየሱስ ክርስቶስ ስም። ሰዎችን አስገርም። ከአንተ ጋር መሆንን ተለይቶ ይታወቅ። ሙሴ ካንተ ጋር ውሎ ካንተ ጋር አድሮ በክብር ድንኳን ፊት ቆይቶ ሲመለስ ሰዎች ከሩቅ አወቁትና እንደዚህ አሉ፣ ሙሴ ሆይ ፊትን ማየት ስላልቻለን ፊትን ሸፈን እናርገው። ምክንያቱም ያንተ ፊት በእርሱ ላይ ተገልጦ ካንተ ጋር የዋለ ሰው ያስታውቃል። አንተ ያገዝከው የረዳው ካንተ ጋር የተነጋገረ ውሎው ላይ ያስታውቃል። ካንተ ጋር ካልዋሉ ሰዎች እኩል አይደለም።
በሞገስ ይለያል፣ በክብር ይለያል፣ በስኬት ይለያል፣ በክንውን ይለያል፣ በሰላሙ ይለያል፣ በደህንነቱና በጤንነቱ ይለያል። አምላክና መድኃኒቴ ሆይ ደስ እያለኝ በብዙ ፍርሃትና በብዙ ክብር ይህንን ጸሎት ጸልያለሁ። የሰማዩ አባቴ እግዚአብሔር ሆይ አባት ከልጁ ጋር ሲሆን ልጅም ከአባት ጋር ሲሆን የተሳካ የተዋጣ ሕይወት ይኖራል። ጠላቶች ምንም ቢፈልጉ አጥቂዎች ምንም ቢኖሩ ከአባትየው እጅ ጥንካሬ የተነሳ የልጅየውም ሕይወት የተጠበቀ የተባረከ ይሆናልና በኢየሱስ ክርስቶስ ስም በዚህች ሰዓት ከአንተ ጋር ተይዘናል፣ ከአንተ ጋር ውለናል። ጌታ አምላክ ሆይ ልክ እንደ ሙሴ ሰዎች ይለዩን፣ ልክ እንደ ሙሴ ሰዎች ይወቁብን፣ ልክ እንደ ሙሴ ወዳጆቻችን፣ ጓደኞቻችን፣ የእኛው የሆኑ ቤተሰቦቻችን ልዩነታችንን ያስተውሉ። ጌታ ሆይ በደረስንበት አሳካለን፣ በሄድንበት ሁሉ እግዚአብሔር በድል አውጣ፣ በክብር አውጣ፣ አከናውነን። በሮቻችን ይከፈቱ። ሁል ጊዜ እንደምትለው የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ምክንያቱም ምንም እንኳን ኃይሌ ትንሽ ቢሆን ስሜን ጠብቀሃልና ቃሌን ጠብቀሃልና ስሜን ማልካድክምና ከአንተ ጋር ዴዲኬት መሆን የኃይል ጉዳይ አይደለም። ለካ ኃይሌ ትንሽ እንኳን ቢሆን እግዚአብሔር ሆይ ስምን አለመካድ ጠብቆ ማቆየት ከአንተ ጋር በየማለዳ መሰንበት የተከፈተን በር ያስመጣል፣ የተከፈተን በር ያሰጣል። የከፈትከውን በር እንዲገባበት ኃይል ይሆነኛል። ያንተ ታማኝነት፣ ያንተ በጎነት፣ ያንተ ቸርነት ነው። እግዚአብሔር ሆይ እጸልያለሁ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት የተከፈተ የትዳር በር ስጠኝ፣ የተከፈተ የኑሮን በር ስጠኝ፣ የተከፈተ የሥራን ዕድሎች ስጠኝ። የተከፈተን እግዚአብሔር ሆይ በምሰራበት ቀን ላይ መከናወን ይሁን። በዚህ ቀን አስቀድሞ የወጣ እግር ይመለስ። በዚህ ቀን አስቀድሞ የወጣ ሟርተኛና ደጋሚ ይመለስ። በዚህ ቀን አስቀድሞ የወጣ የኔን ሕይወት ለማጥቃት የኔን ደጅ ለመዝጋት የኔን ነገር ለመቆላለፍ የወጣ በናዝሬቱ በኢየሱስ ስም ከሩቅ ከተመለሰ ይሁን። ይመለስ አለ። ይመለስ በኢየሱስ ስም። ኢየሩሳሌምን ሊለካ የወጣውን ሰውዬ የወጣውን ጎልማሳ እንዲያስቆም ለመልአኩ ነገርከው። ኢየሩሳሌም በውስጧ ካሉት እንስሶችና ሀብት ብዛት አትለካም፣ አትሰፈርም ማለት ሊለካን የወጣ ሊያሳንስን የወጣ እግዚአብሔር ሆይ ሊያጨልም ቀናችንን ሊያበላሽ በዚህ ማለዳ የወጣ በኢየሱስ ክርስቶስ ስም እንድትከለክለው ጸልያለሁ። አድርገው አባት ሆይ የልጅህን በር ሊዘጋ የልጅህን ሕይወት ሊለካ የልጅህን ሕይወት ሊያሳንስ ወጥቷልና የሰማዩ አባቴ እግዚአብሔር ሆይ የኔን ሕይወት ሊያሳንስ የወጣውን አስቁምልኝ ጌታ ሆይ የምትወደኝ አባቴ፣ የምታከብረኝ አባቴ፣ የምትሳሳልኝ አባቴ በኢየሱስ ክርስቶስ ስም ድልን እንድታደርግልኝ እንድታከናውነኝ ብቻ ነው የምፈልገው። እግዚአብሔር ሆይ እየመራህ እንድትወስደኝ፣ በሐሳቢ ውስጥ እንድታሰነብተኝ፣ በነገር ውስጥ እንድታቆየኝ፣ በአንተ ንግግር ውስጥ እንድመራ ኃይል እንድትሆነኝ ይጸልያለሁ። እግዚአብሔር ሆይ አባቶቼ በተሳሳቱበት አልሳሳትም፣ አባቶቼ በሄዱበት አልሄድም። አንተን ባለመጥራት ምናልባት በመንገድ ተሳስተው ከሆነ ዛሬ ግን አደርጋለሁ። እግዚአብሔር መልካም አባት ሆይ ጸጋ እንድረዳኝ ኃይል እንድትሆነኝ ለልጆች እንደሚተርፍ ቅርስ እንድታደርግልኝ ይህንን ጸሎት በኢየሱስም በመልስህ አስደንቀኝ፣ በመልስህ አስደንቀኝ፣ በምላሽ ያስገርመኝ። ሰዎች ይገረሙ፣ ሰዎች በሞገስህ ኃይል ይገረሙብን፣ ሰዎች በድንቆች በታምራቶች እያናገርከን እያዩ ይደነቁ፣ አንተን ያመስግኑ። እግዚአብሔር እኮ ረዳት እንዲሉ ጸልያለሁ። እግዚአብሔር እኮ አገዛት፣ እግዚአብሔር እኮ ነገሯን አስለቀቀላት፣ እግዚአብሔር እኮ በሮቿን ከፈተ፣ እግዚአብሔር እኮ በሄደችበት ሁሉ ሞገስ ሆናት። ይህች ሴት ትገርማለች፣ ይህ ሰው ይገርማል እየተባለ ስምህ የሚነሳባቸው ሰዎች አድርገን፣ ስምህ የሚነሳባቸው ስምህ የሚከበርባቸው ሰዎች አድርገን። እግዚአብሔር ሆይ ጠላቶቻችን ይፈሩ፣ ጨለማ ይፈር በኢየሱስ ስም። መተተኛው ይፈር በጌታ በኢየሱስ ስም። ሰፈር ውስጥ ቆዳ እየቆራረጡ እግዚአብሔር ሆይ ጅብ እየጠሩ የተለያየ ነገር እያደረጉ ሀገሪቷን ቢራገሙ፣ ሰፈርን ቢራገሙ፣ መስሪያ ቤቱን በጨለማ ቁጥጥር ስር ለማስገባት ቢሮጡ እግዚአብሔር ጉበኛ አድርገኛል። በአንተ ፊት ሲቆም ለሀገርም ጭምር ነውና ለምድርቷም ጭምር ነው፣ ለሕይወታችንም ጭምር ነው። በኢየሱስ ክርስቶስም ከዚች ምድር ላይ ተፍቀው እንዲነሱ ጸልያለሁ። ከዚች ምድር ላይ ተጠርገው እንዲነሱ ጸልያለሁ። የሟርተኛ አቅም የተመታ ይሁን፣ የመተተኛ አቅም የተመታ ይሁን። የመንግስትን አቅም እያሳነሱ የሚገለጡ የመንግስትን ዓላማ እያሳቱ ለጨለማ እንዲያገለግል የሚያደርጉ በኢየሱስም ባለስልጣናትን የሚጠቀሙ መናፍስቶች ከሩቅ የተመቱ እንዲሆኑ ጸልያለሁ። ከሩቅ ምስራቅ የሚመጡ ከቅርብ የሚነሱ
በጌታ በኢየሱስ ስም የጨለማ ሐሳብ አራማጆች ከምድርቷ ላይ የተጠረጉ ይሁኑ። ሀገርን የመቱ በኢየሱስ ስም የተመቱ ይሁኑ። ምድርቷን ያጨለሙ የተመቱ ይሁኑ በኢየሱስ ስም። ጠቅላይ ሚኒስትሩን የሚመቱ የተመቱ ይሁኑ። ሐሳቡን የሚመቱ እግዚአብሔር አእምሮውን የሚመቱ ሌላ ሐሳብ እንዲያስብ የጨለማ ሐሳብን እንዲተገብር በተለያየ መልኩ ሐሳብ እያቀበለ ፋይት የሚያደርግ ጨለማ ከዚህ ደቂቃ ጀምሮ የቆመ እንዲሆን ጸልያለሁ። ጸሎቴን እንደሚሰማ እያመንኩ ወደ አንተ ጸልያለሁ። እግዚአብሔር ወደ ሰው አልጮህም፣ ወደ ቤተሰብ አልጮህም፣ ወደ ገንዘብም አልጮህም። እግዚአብሔር ወደ አንተ ጮሃለሁ። ሁሉ መልስ የሚሰጠው ላንተ ነው። ሁሉም ነገር ምላሽ የሚሰጠው ላንተ ነው። በኢየሱስ ክርስቶስ ስም የተስፋ ቃላችንን እየፈጸምክ ድላችንን እያወጅክ ሀገራችንን እየፈወስክ ነገያችንን እንድትሰራልን ጸልያለሁ። በዛሬው ቀን መከናወን ይሁን። በዛሬው ቀን እልልታ ይሁን። በዛሬው ቀን ደስታ ይሁን። ሀገሪቷ ነጻ ትውጣ። ደጋሚ ይጠረግ፣ ሟርተኛው ይጠረግ፣ ጨለማው ይቆረጥ። ጄኔሬሽን የሚያበላሽ ትውልድን የሚያመክን በኢየሱስ ስም ከዚች ደቂቃ ጀምሮ የተመከነ powered for all teams on the PC for all